በጣም ጥሩ። ኢየሱስ ራሱ እኔ ሰው ነኝ ብሏል። ምን ትላለህ? ሰው ነኝ ያለ ቃል በቃል ራሱ ሲናገር፣ አንተ ደግሞ አይ ኢየሱስ ተሳስተሃል፣ ሰው ነኝ ብቻ አትበል አምላክ ነኝ ይበል እያልከው ነው ያላለው። ኢየሱስ ክርስቶስ እኔ ሰው ነኝ ብሏል አላለም። አሁን የተናሳ የክርስቶስ ትልቅ ተቃዋሚዎች ከይቅርታ ጋር ክርስቲያኖች ናቸው እዚህ ዓለም ላይ። ምክንያቱም እኔ ሰው ነኝ እያለ አይ ተሳስተሃል፣ ሰውን ብቻ አይደለም ሰውም አምላክም ነህ አሉት። ብትወዱኝስ አብ ከእኔ ይበልጣል አለ። አይበልጥም፣ በፍጹም እኩል ነህ ከአብ ጋር ብለው ካሉት። እኔ ከእግዚአብሔር የሰማሁትን እውነት የምነግራችሁ ነኝ አለ። እኔ ከራሴ አንዳች ላደርግ አይቻለኝም አለ። አይቻልም፣ ትችላለህ ሁሉንም አሉት። እኔ አምላክ አለኝ አለ ኢየሱስ ክርስቶስ። በፍጹም አምላክ የለህም፣ አንተ ራስህ አምላክ ነህ አሉት። እዚህ ምድር ላይ እንደ ክርስቶስን የተቃወሙ ትልቅ ተቃዋሚዎች ክርስቲያኖች ናቸው። ወላሂ ክርስቲያኖች ናቸው። አምላክ አንድ እና ብቸኛ ነው ብሎ ክርስቶስ አስተማረ። እስራኤል ስማ ጌታ አምላካችን አንድ ጌታ ነው አለ። አይ ተሳስተሃል፣ አምላክ አንድም ሶስትም ነው ብለው ካሉት። አምላክ አንድ ብቻውን ነው እያለ ተናገረ። አይ በፍጹም አይደለም ስላሴ ነው አሉት። ላሐውለ ወላ ቁወተ። አይሁዶች ገለነዋል ብለው ጨፈሩ፣ ሳቁ፣ ምናምን አሉ። ከእነሱ ጎን ሆነው ተገለዋል አመኑ ክርስቲያኖች። ለምን ክርስቶስ ተቃዋሚ? ለዛ መልስ ትንሽ ይቅርታ አልጨረስኩም፣ ገና ነኝ እኮ መቼ ጨረስኩኝ? ጳውሎስ መጣና ኢየሱስ ክርስቶስን እየተረገመ ነው አለ። አሜን ነው ብለው ተቀበሉት። ከይፍ ያኔ ከይፍ የክርስቶስ ተቃዋሚ ወላሂ ላዚም ትልቅ ተቃዋሚዎች ናቸው። በሰማይ ያለውን የአባቴን ፈቃድ የሚያደርግ ብሎ ወደ እርሱ አምልኮ እንድትፈጽሙ አዘዛቸው። ምን ብለን እንጸልይ አሉት። ኢየሱስ ክርስቶስን መጥተው በሰማይ የምትኖር አባታችን ብላችሁ ጸልዩ አለ። በስመ አብ በወልድ መንፈስ ቅዱስ ብለው ለሶስቱም እንጸልያለን አሉ። ከይፍ ያኔ ክርስቶስ ሲያመልክ የነበረው እኔ ለአብ እገዛለሁኝ ብሎ ቃል በቃል እየተናገረ ለአብ እሰግዳለሁኝ ብሎ እየተናገረ፣ አይ እናንተ ደግሞ ለአብም ለወልድም ለመንፈስ ቅዱስም አላቸው። ኢየሱስ ክርስቶስ ለአብ ለወልድ ለመንፈስ ቅዱስ ይሰግድ ነበር ለሶስቱም። ዛሬ እናንተ እንደምታደርጉት ወይንስ ለአብ ብቻ ነበር የሚሰግደው? ለአብ ብቻ እንደሚሰግድ ያው ዮሐንስ ወንጌል ምዕራፍ 4 ቁጥር 19 ላይ ተቀምጦላቸዋል። እኛ ስለምናውቀው ለአብ እንሰግዳለን ይላል ቃል በቃል ኢየሱስ ከታች አለ አይደል? ሲጸልይም አባት ሆይ እያለ ነው የሚጸልየው። ለአንድ አምላኩ ለዚያ ይጸልያል እንጂ በፍጹም እንደናንተ እንደዛሬ ለአብ ለወልድ ለመንፈስ ቅዱስ ብሎ አይጸልይም ነበር። የቱ ጋር ነው እንደሱ ብሎ የጸለየው? ነቢያቶች በምን መልኩ ነው አምላክን ያመለኩት ብላችሁ አትፈልጉም? መጽሐፋችሁ ላይ ለዚያ ለአንድ አምላክ ነበር ሲጸልዩ የነበረ። አይ አውራ ሄሎ ወሪንግ ሰላም ነው ሁሴን፣ እንዴት ነህ? ሰላም አለይኩም። እንዴት ነህ? ደህና ነው። እግዚአብሔር ይመስገን አለ። እግዚአብሔር ይመስገን። ቀደም ስታስተምር በክርስትና ገነቱ ሴክስ ይደረጋል ምናምን ብለህ አስተማርክ ልበል። ብዙ ነገሮች ተሳሳተ አስተምሩ ስታስተምር ሰምቻለሁ። ግን እንደው ከዚህ ልጀምርልህ። ለከተከተላችሁ ማለት ነው። እናመሰግናለን። ሼር ተደርጎልኝ ነው። ምን ቪዲዮ ይለቀቃል እየተቆራረጠ ተደብቀህ ተከታተላላችሁ ሁላችሁም ከናስተማሪዎቻችሁ። እናመሰግናለን። ቀጥል ወደ ጥያቄ። ኧረ እነ ኡስታዝ አቡ ሃይደር ሁሉም እዛ ናቸው ከስር። ቀጥል። እሺ አሁን ወደ ጥያቄው እንደው ለህሊና መስከር ወደ ጥያቄው። እሺ ቁጭ ብለህ ተደብቀህ ይከታተላሉ። አያችሁ አይደለም? ኧረ እባክህ እሺ፣ ወደ ሀሳብ ግባና እንደዚህ ፕሮፓጋንዳውን ተውና ፖለቲክሱን ወደ ጥያቄው። በስነ ስርዓት ጠይቀህ ጥያቄ በስነ ስርዓት አቅርብ። ጥያቄ አይደለም ያለኝ። ሲጀመር ያስተማርከውን አስተምህሮ ስህተት ነው። የቱ ጋ ነው ገነት ውስጥ በክርስትና ወሲብ ይደረጋል የሚለየው? ምን ነበር ያልኩት? በክርስትና ወሲብ አለ። ወሲብ ገነት ውስጥ አዳምና ሔዋን አድርገዋል አላልክም? እንደሱ አይደለም ያለ። ለምንድን ነው ገነት ውስጥ ነው ተጋብተው ገብተዋል? አልገቡ? አዳምና ሔዋን ተጋብተዋል የሚል አለ? ማስረጃ አለ? አዎ እግዚአብሔር ባለ ሚስት ኖረው ይገባል ብሎ አስገብቷቸዋል አይደለ? ክፈትና ሳየኝ። ተጋቡ የሚለውን ክፈትና ሳየኝ። አዳምና ሔዋንን ወደ ገነት አስገብቷቸዋል አላስገባቸውም? ባልና ሚስት አድርጎ ተጋቡ የሚለውን ክፈትና ሳየኝ። እናሳያለን። ቁጥሩን ንገረኝ። ከዚህ እንዳየው ቁጥሩን ንገረኝ፣ ከዚህ እንድከታተል። ኦኬ እና ግን እና ከቤት አልወጣም አልክ። በቃ እሱ ወጣ ብለህ ምናምን በኮስት ለምን አትወያይም? ዘማን አተ ዲቭ ዘማ ስነ ስርዓት ይዘህ መልስን ተቀበል። ፖለቲካ አትስራ። ካሉና
ስነ ስርዓት ያዝ፣ አትጨማለቅ። አይ ስለማውቀው ነው እሱ ስለማውቀው ነው። ኦኬ ሰውን ብቻውን ሊሆን አይገባውም እና አጋሩን እንፍጠርለት ይላል አይደለ? ቁጥሩን ንገረኝ እና በቪዲዮ አውጣዋ ወይ እኔ ትልቁ ላድርገኝ ከልክፈትልህ መክፈት ካልቻልክ ተረጋጋ፣ አዳምጥ፣ ተረጋግታ አዳምጥ፣ ተረጋግታ ተከታተል። እሺ ይሄ ነው እሺ እኮ ቁጥሩን ንገረኝ ልከታተልህ። እሺ ፍጥረት ምዕራፍ 2 ቁጥር 18 በቪዲዮ አሳየን። በቪዲዮ እያሳያቸው አልነበረ ቅድም? እሺ ተከታተል። ያው ነዝክ ኦሪት ዘፍጥረት እሺ ምዕራፍ ስንት? ቆይ አንዴ ላውጣ። ምዕራፍ ኦሪት ዘፍጥረት ምዕራፍ 2 አንዴ ኦኬ። ኦሪት ዘፍጥረት ምዕራፍ 2 እሺ ቁጥር 18 እሺ እሺ ምን የሚል ነው የምትሰጠኛል? ነው ተጋቡ የሚል ነው አይደለ? ቆይ ተጋቡ የሚል ነው ያልኩህ አይደለ? ተጋባት የሚል አንብበው። ምን ይላል? እሺ እግዚአብሔር አምላክ ሰው ብቻውን ይሆን ዘንድ መልካም አይደለም፣ የሚመቸውን ረዳት እንፍጠርለትና ወሲብ አረጋት አገባትም። ታዲያ ይሄ ማለት ቆይ ምን እንድትሆንለት ወሲብ አደረጋት ነው የሚለው? የሚመቸውን አጋር እንስተዋለ መልካም። ስለዚህ ምን እንድትሆን ነው? ሚስቱ እንድትሆን ነው አይደለም? ታዲያ እኔ ከጠየኩ ወሲብ ጋር ምን ያገናኘዋል? ብራዘር ወሲብ መቼ ወሲብ አደለኛ? ቀደም ምንድን ነው የተባባልነው? እሺ ምንድን ነው ያልከው? ወሲብ አደረጋት ተናግር ያለ ቅድም ምንድን ነው ያልከው? በገነት አዳምን የፈጠረለት ወሲብ ትላላችሁ። በገነት ምን ነበረ? እኔ ወሲብ አላለም። ቆይ አንዴ ባልና ሚስት እንዲሆኑና በገነት ውስጥ እንዲገቡ ነው አይደለ የተፈጠሩት? የቱ ጋር ነው ባልና ሚስት ያለው? እና ይሄ ጋር እንድትሆንለት ማለት ነው ማለት ነው ሰራተኛ እንድትሆን ብቻውን እንዳይሆን። ስለዚህ ባልና ሚስት ስትል በምን ኮንቴክስት? በወሲብ ነው ወይስ ማለት ጋር እንድትሆነው ሚስት እንድትሆን ማለት ነው? እዚህ ጋር አንድ ነገር አረጋግጥልኝ። ገነት ውስጥ ወሲብ አድርገዋል የሚል ሀሳብ አለ? ይሄ ጨርስ መጀመሪያ ወደ እሱን አለ ወይ? ይሄ ነው የጠየኩህ። እሱን አይደለም። ተረጋግቻለሁ ብሮ ተረጋግቻለሁ። አትደረብ። ለመጨረሻ ጊዜ አትደረብ። ወሲብ አድርገዋል የሚል ቃል አልተናገርንም አስለን በመጀመሪያ ማለት ነው። ነገር ግን ምን እንዲሆን ምን ነበሩ? አጋሩ እናድርግለት ሲል ጊዜ እህቱ እንድትሆን ነው ሚስቱ እንድትሆን? መልስ ነው። እህቱ እንድትሆን ነው ሚስቱ? እዚች ጋር ሚስቱ ብሉ ብሎ አላስቀምጥም። አጋር እንጂ ሚስቱ ምናምን ብሎ አላስቀምጥም። ሚስቱ አላለም። ምን እንድትሆን ነው ንገረኝ። እና ሚስቱ ከሆነች ወሲብ ላይ ያረጋት ነው? ሚስቱ ሆና ወሲብ ላይ ያረጋት ነው? የት አለ? ከየት አመጣህ ሚስቱ የሚል? አጋሩ እንድትሆን እናንተ መጽሐፍ ላይ እናንተ ጋር ያለውን ነገር እኛ ጋር አትንጣጣ። እና እህቱ እንድትሆን ነው ወይ ንገረን። እሺ አጋር እንድትሆን ተረጋጋ። የቱ ጋር ነው እንደዚህ አይነት ሀሳብ ያረከው? አጋር ማለት አጋር ነው። እንደምን አጋሩ ነች እንጂ ሚስት እንደዚህ ወይ ወሲብ እንደዚህ አይነት ሀሳብ የለውም። እሱ የጤነኛ አይደለችም። እንደ አጋሩ ሚዩት አታርጉ። ለዚህ ነው በቃ ቤቴ ነው የምትለው። ሚዩት እንዲያረክ ተፈለክ ልታወራ ነው አይደል? እዚህ ጋር ያው ምን እንድትሆን ነው? እሺ አበባ ምን ይላል? ክፈተው። ምን ላይ ነው? ያ በዛው ላይ ወረድ ብለህ አንብበው። አንድ ድምጽ ኦኬ። ከገነት ተባረዋል ወይስ ከገነት ሲባረሩ ወይስ ሳይባረሩ? ተባረዋል። ከገነት ተባረዋል ወይስ አልተባረሩም? ሚስቱ የተባለው ከገነት ተባረሩ ወይስ ሳይባረሩ? አትጮህ። ረጋ በል ቀስ በል እኮ ረጋ ብዬ ነው። ይሄ ከገነት ከተባረሩ በኋላ ነው ወይስ ገነት ውስጥ ነው? ይሄ ሚስቱ የተባለችው አይደለም እንጂ ይሄ ከገነት ከተባረሩ በኋላ ኦፍኮርስ ሚስቱ ከገነት ከተባረሩ ፕሊዝ ሚዩት አታርጉ። እንዴ ክርስቲያኖች ያያቸው ታውቆ ነው አውቆ ነው ወላሂ ላዚም ያያቸውት ላለማስወራት አውቆ ማለት ነው። አሁን ከዛ አስወጡ ትላለህ። ጦጣ ይኸውልህ እየተከታተልክ ነበር። እያንዳንድ አውቃለሁ ትምህርቴ እንደምትከታተሉ ከዚህ በፊትም ተናግሬያለሁ። ወላሂ ክርስቲያን ተሳዳቢዎች እንዳለ ይከታተላሉ ትምህርቴ ተደብቀው ማለት ነው። አያችሁ እዚህ ጋር አዳም ሚስቱ እንድትሆን አይደለም ብሎ ግግም አላለም። አጋሩ እናድርግለት የተባለው ሚስቱ እንድትሆን አይደለም ማለት ወረድ ብሎ እዚህ ጋር ሚስቱ ብሎ ይጠራታል። እዛች አለ አይደል? ስለዚህ ሚስቱ እንድትሆን ነው። ይሄን ጭራሽ እየካዱ ነው። ሚስቱ እንድትሆን አይደለም እያለ ሰላም አለይኩም ማለት ነው።
አንድ ነገር እናሳያችሁና ህዝበ ክርስቲያን ከላይ ጀምሮ እስከታች መጽሐፉን እንደማያውቅ እዚሁ ጋር አንድ ነገር ልስጣችሁ። ቁጥር 24 ላይ አድርግልኝ፣ 3:24 ላይ አድርግልኝ፣ ወይ ደግሞ ያሁኑን 2:25 ላይ አድርግልኝ። ቁጥር 24 2:25 ላይ አድርግልኝና ይሄ ክስተት መቼ እንደተፈጸመ ላሳያችሁ። እሺ ሁላችሁም በደንብ ስሙ። በጣም ነው የሚገርማችሁ። ቁጥር 25 ላይ አዳምና ሚስቱ ሁለቱም ራቁታቸውን ነበሩ፣ አይተፋፈሩም ነበር። አዳምና ምኑ? ሚስቱ። በደንብ ልብ በሉ ህዝበ ክርስቲያን መጽሐፉን እንደማያውቅ ላሳያችሁ። አዳምና ሚስቱ ገነት ውስጥ ባልና ሚስት ነበሩ። ሁሱ ይህንን ሲያመጣለት ምንድን ነው ያለው? እንዴ ይሄማ አለ ከገነት ከወጡ በኋላ እኮ ነው፣ ገነት ውስጥ እኮ አይደሉም አለ። ኧረ እባክህ ቄሱ መጽሐፍ አያውቅም፣ ታች ያለውም አያውቅም። እስቲል በዚህ ሰዓት ገነት ውስጥ ነበሩ። ከገነት የወጡት ቀጥሎ ያለው ምዕራፍ ላይ ነው። ቁጥር 3 ምዕራፍ 3 ላይ አድርግላቸው። ምዕራፍ 3 ላይ እባብም እግዚአብሔር አምላክ ከፈጠራቸው ከምድር አራዊት ሁሉ ይልቅ ተንኮለኛ ነበር። እባብም ሴቲቱን እግዚአብሔር በገነት ካለው ዛፍ ሁሉ አትብሉ ያላችሁ ለምንድን ነው አላት። ሴቲቱም ለእባቡ አለችው፣ በገነት መካከል ካለው ከሚያፈራው ዛፍ ፍሬ እንበላለን። ነገር ግን በገነት መካከል ካለው ከዛፉ ፍሬ እግዚአብሔር አለ እንዳትሞቱ ከእርሱ አትብሉ ይላል። ወይ ደግሞ 60 እዛው ላይ አሳያቸው። እስቲል ገነት ውስጥ ነበሩ። ቆይ ዙም አውት አድርግላቸው። ወደ ላይ ሂድ። ነገር ግን በገነት መካከል ካለው ከዚህ ብላ አለ ምናምን። ቁጥር 4 ላይ እባብም ለሴቲቱ አላት ሞትን አትሞቱም። ቁጥር 5 ላይ ከእርሷ በበላችሁ ቀን ዓይኖቻችሁን እንዲከፈቱ እንደ እግዚአብሔር መልካምን ክፉን የምታውቁ እንድትሆኑ ምናምን ብሎ ይናገራል። እስቲል ገነት ውስጥ ነበሩ። ከገነት የተባረሩት ወረድ ብሎ ነው። በነገራችን ላይ ቁጥር ስንት ላይ? ቁጥር 9 ላይ አድርግላቸው። 9 ላይ ሂድ አሁንም ኦኬ። እግዚአብሔር አምላክም አዳምን ጠርቶ ወዴት ነህ አለው ይላል። እርሱ አለ በገነት ድምፅህን ሰማሁ፣ ራቁቴን ስለሆንኩ ፈራሁ አለ። በዚህ ሰዓት ሰውየው ስቲል ገነት ውስጥ ነው ያለው። አይታችኋል። እግዚአብሔር አምላክም ሴቲቱን ይህን ለምን አደረግሽ አላት። ሴቲቱ ማለች እባብ አሳሳተኝ አላችሁ። ስቲል በዚህ ሰዓት ምን ውስጥ ናቸው? ገነት ውስጥ ናቸው። የእግዚአብሔር ፍርድ የመጣው ከቁጥር 14 ጀምሮ ነው። በዚህ ሰዓት ሁለቱም ገነት ውስጥ ናቸው። የተባረሩት ከዚህ በኋላ ነው። አይደለም የሚል አንድ ክርስቲያን ገስት ይላክ። ቅድም ሚስቱ ያላት ገነት ውስጥ ሆኖ ነው። አይደለም የሚል አንድ ክርስቲያን ምዕራፍ 3 ከቁጥር 20 ያለው ነው። ከቁጥር 20 ላይ ራሱ ማለት ነው። ከቁጥር 20 ላይ ከቁጥር 20 ክፈተ ሁሴን እዛው ምዕራፍ 3 ከቁጥር 20 ላይ ይኸው ምዕራፍ 3 ቁጥር 20 አዳም ሔዋን ብሎ ሲያወጣል። አዳም ለሚስቱ ሔዋን ብሎ ስም አወጣለት። የሔዋን ሁሉ እናት ናትና አለ። ሚስቱን ነው ያለው። ስም ያወጣለት የት ነው? ገነት ውስጥ ነው። ገነት ውስጥ ነው። የሌሎቹንም ስሞች ያወጣው ራሱ ገነት ውስጥ ሆኖ ነው። ከዛ እግዚአብሔር አምላክም ለአዳምና ለሚስቱ የቁርበትን ልብስ አደረገላቸው። እዛው ውስጥ ገነት ውስጥ ማለት ነው። ሚስቱ ብሎ ነው የጠራት። እዛው ልብስም አደረገላቸው፣ አለበሳቸው። እግዚአብሔር አምላክም አለ እነሆ አዳም መልካሙን ክፉን ለማወቅ ከኛ እንዳንዱ ሆነ እያለ ይገልጻል። እዛው ምዕራፍ 3 ከቁጥር 20 ላይ በግልጽ ያስቀምጣል ሚስቱ እያለ። ክርስቲያኖች አያውቁትም መጽሐፋቸው። ለዛ እኮ ነው ይቅርታ ማልገባባችሁ ከድረስ እዛው ምዕራፍ 1 ላይ እኮ ብዙ ተባዙ ምድርን ሙላት ብሎ እግዚአብሔር የባረካቸውን በረከት ማየት እንችላለን። ግን እኔ ቶፒኩ አልሰማሁም። መጀመሪያ ላይ ነበረው ትንሽ ብትነግሩኝ። ቴንክ ዩ። በነገራችን ላይ ብርሃን ያነሳው ሀሳብ በጣም የሚገርም ሀሳብ ነው። አንዳንድ እንዲህ አሉ፣ አንዳንድ መጽሐፍቶቻቸውን የሚያውቁ እንደዚህም አሉ። ሁሉም አንድ አይደሉም። ባይዘ ምንላችሁ ለዚህ ነው። ምንድን ያነሳው እሱ በገነት ውስጥ ብዙ ተባዙ ያላቸው አዳምና ሔዋንን ነው። መቼም እህትና ወንድምን አይደለም። አይታችኋል። ብዙ ተባዙ ምድርን ሙላት ያለው እዛው ምዕራፍ 1 ላይ ነው። ምንና ምን ነው ብዙ ተባዙ የሚባለው? አብሮ የሚተኛ ነው ባይዘ አይደል? አብሮ የሚተኛ ነው። አብሮ ማይተኛ ብዙ ተባዙ አይባልም። ስለዚህ እንደዚህ እባካችሁ እውነቱን ብትናገሩ መልካም ነው። ኦኬ ሀቢብ መጥተዋል። ሰላም ነው ሀቢብ።